እንደ ኤርፖርትስ ካውንስል ኢንተርናሽናል መረጃ ከሆነ እንደ አውሮፓ አቆጣጠር በ2000 ዓ.ም ብቻ በመላው ዓለም 9.5 ቢሊዮን መንገደኞች በአየር ትራንስፖርት ከቦታ ወደ ቦታ ተጓጉዘዋል። ይህ መጠን ከ2021 በነበረው በ5 ሚሊዮን መንገደኞች ጭማሪ አሳይቷል ማለት ነው። በዓለማችን ከሚገኙ ግዙፍ ኤርፖርቶች መካከል በዓመት ብዙ መንገደኞች በማስተናገድ ቀዳሚ የሆነው የአትላንታ ኤርፖርት ነው። ይህ ኤርፖርት እንደ አውሮፓ አቆጣጠር በ2024 ብቻ 108 ሚሊዮን መንገደኞችን ተቀብሎ ለማስተናገድ ችሏል። ላለፉት 25 ዓመታት ብዙ መንገደኞችን በማስተናገድ ከቀዳሚዎቹ ተርታ የሚገኘው አትላንታ ኤርፖርት ዘ ሞስት ቢዚየስት ኤርፖርት ኢን ዘ ወርልድ በሚል ይጠቀሳል። በሁለተኝነት የሚገኘውና በዓመት 92 ሚሊዮን መንገደኞችን ያስተናገደው ዱባይ ኤርፖርት ደግሞ በአውሮፓ፣ መካከለኛው ምስራቅ፣ በእስያ አህጉር መካከል መገኘቱ ተፈላጊነቱ እንዲጨምር አድርጎለታል። በመቀጠል ዳላስ ኤርፖርት በ88 ሚሊዮን፣ ቶኪዮ በ86 ሚሊዮን፣ ለንደን በ84 ሚሊዮን ተከታይ ሲሆኑ ዴንቨር 83 ሚሊዮን፣ ኢስታንቡል 60 ሚሊዮን፣ ቺካጎ 80 ሚሊዮን፣ ኒው ዴሊ 78 ሚሊዮን እና በመጨረሻም ቻንጋይ 77 ሚሊዮን መንገደኞችን በማስተናገድ እስከ 10ኛ ደረጃን ይዘዋል። እነዚህ እስከ 10ኛ ደረጃን የያዙ ኤርፖርቶች እንደ አውሮፓ አቆጣጠር በ2024 ዓ.ም በጋራ ያስተናገዱት የመንገደኞች ብዛት 855 ሚሊዮን የሚደርስ ሲሆን ይህ መጠን 9 ከመቶ ከሚሆነውን የዓለማችንን የመንገደኞች መጠን ይይዛል ማለት ነው። እንደ አውሮፓ አቆጣጠር ከ2019 እስከ 2024 ዓመት ባሉት ዓመታት በህንድ የሚገኘው ኒው ዴሊ ኤርፖርት 28ኛ ደረጃን ወደ 7 ደረጃ ማደግ ችሏል። ኒው ዴሊ ኤርፖርት በ2024 ዓ.ም ብቻ 78 ሚሊዮን መንገደኞችን ነው ሊቀበል የቻለው። ከአፍሪካ ከሚገኙ ኤርፖርቶች መንገደኞችን በማስተናገድ ከቀዳሚዎቹ ተርታ የሚገኘው የአዲስ አበባ ኢንተርናሽናል ኤርፖርት ዓመታዊ መንገደኞችን የመቀበል አቅሙ 22 ሚሊዮን የሚደርስ ሲሆን በቅርቡ በደብረ ዘይት የሚገነባው ኤርፖርት ወደ ስራ ሲገባ 60 ሚሊዮን መንገደኞች የመቀበል አቅም ይኖረዋል ተብሎ ይጠበቃል።